እግዚአብሔር አይረሳችሁ እንጂ ሰው ቢረሳችሁ ችግር የለም። እግዚአብሔር ግን ከወደቅንበት ሰው ካላየን ቦታ ቢደብቁን እግዚአብሔር ግን ያየናል። በእውነቱ እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር እርሳኝ ብትሉት እንኳን አይረሳችሁ። አልፈልግም ከዚህ በኋላ እንዳትከተለኝ እንኳን ብትሉት ሳያውቅ ነው ብሎ ነው የሚከተለው። እናንተ ምንም ያክል ወይም እኛ አብዛኞቻችን እግዚአብሔር ምን ያክል በሕይወታችን እንደሚያስፈልገን ላናውቀው እንችላለን። እግዚአብሔር ግን ለእኛ ምን ያክል እንደሚያስፈልገን ጠንቅቆ ያውቀዋል። ለዛ እኮ ነው የማይተወን። አይገርማችሁ? እኛ እኮ ምንም ያክል እሱን መከተል በሱ ቤት